ወንዶች ፍቅረኛቸው ሲያደርጉላቸው ደስ የሚላቸው ነገሮች። ፍቅረኛሽ እነዚህን ነገሮች ስታረጊለት በጣም ደስ ይለዋል፣ ነገር ግን አይነግርሽም። ብዙ ጊዜ በዝምታ ነው እነዚህን ስሜቶችን የሚያስተናግዱት። ደስ ቢላቸውም ከንፈራቸውን አላቀው አይናገሩም። ወንዶች እነዚህን ነገር ስታረጊላቸው በጣም ደስ ይላቸዋል። ስለዚህ በቻልሽው አቅም ለፍቅረኛሽ እነዚህን ነገሮችን በማድረግ ላንቺ ያለው ፍቅር፣ ክብር፣ ላንቺ ያለው የሚሰጠው ጊዜ እያንዳንዱ ነገር ከፍ እንዲልና ባንቺ ደስተኛ እንዲሆን ብሎም አያርገውና ነገ ላይ ብትለያዩ ራሱ ካንቺ ተለይቶ ሌላ ሴት መልመድ በጣም ከባድ እንዲሆንበት ከፈለግሽ እነዚህ ነገሮችን አድርጊ። እነዚህ ነገሮች ለወንድ ልጅ በጣም አስደሳች ነገሮች ናቸው። አንደኛ፣ ይህንን ቃል ሶሻል ሚዲያ ላይም ሰዎችም ሲያወሩ ሰምተሽዋል። ክብር። ወንድ ልጅ ክብር ይፈልጋል። ከምንም ነገር በላይ ክብር ስጪው። ለሱ ክብር ይኑርሽ። ስትናገሪው፣ ስታወሪው፣ በእያንዳንዱ ነገር ክብርሽን አሳዩ። ለሱ ያለሽ ፍቅር በክብር በኩል አሳዩ። ክብር ለወንድ ልጅ በጣም ትልቅ ነገር ነው። ወንድነቱን እንዲወደው አድርጊ። በቻልሽው አቅም ክብሩን ጠብቂለት፣ ያከብርሻል። የምትናገሪያቸው ቃላቶችን በማስተዋል አድርጊ፣ አክብሪው። ሁለተኛ፣ የሚወደውን ነገር ውደጅለት። ምንድነው የሚወደው? እሱ ኳስ ማየት ይወዳል። ያንን ነገር ውደጅለት፣ አክብሪለት። ኳስ ማየት የሚወደውን ልጅ ለምን ኳስ ታያለህ? 90 ደቂቃ ቁጭ ብሎ መመልከት ምኑ ያስደስታል? ዝም ብለህ ጊዜህን ለምን ታቃጥላለህ? አሁን ይሄ ምኑ ነው የሚያስደስተው? ሲራገጡ ማየት ምን ደስ ይላል እያልሽ የሚወደውን ነገር ዝቅ አታርጊበት። በጣም ነው የሚጠላው። ቢያንስ የሚወደውን ነገር መውደድ ባትሺ ራሱ አክብሪለት። ማክበር መቻል አለብሽ። ኳስ ላይ ነው ሲል የሆነ ጠላት አትሆኝበት። ቢያንስ ፍቅሩ እንዲጨምር ያንን ነገር አክብረሽ ስለዛ ነገር እንዲያወራ እድሉን ስጪ። አንቺ ጋር መጥቶ ስለዛ ነገር እንዲያወራ እድሉን ስጪው። አንቺ ጋር መጥቶ ስለ ኳስ በደስታ እንዲያወራ ፍቀጅለት። ማን አሸነፈ፣ ስንት ለስንት ወጡ እያልሽ ስለማይገባሽ ጨዋታ እንዲተነትን አድርጊው። ከቻልሽ አብረሽው እየገባሽ ኳስ ጨዋታ ተመልከች። በአጭር አማርኛ የሚወደውን ነገር ውደጅለት። መውደድ ባትሺ ራሱ አክብሪለት። ሲያደርገው አትጸየፊ። በማድረጉ እንዲጸጽተው አታርጊ። የሚወደውን ነገር ውደጅለት፣ አክብሪለት። ሶስተኛና ሁሉም ወንድ የሚወዳት የሴት አይነት አዳማጭ። የሚያወራውን ነገር ስሚው። የልቡን ሲነግርሽ፣ ከፍቶት ሲያወራሽ ብቻ አዳምጪው። በማንኛውም ሰዓት እንደምትሰሚው ደጋግመሽ ንገሪ። የሆነውን ነገር ደጋግመሽ ጠይቂው። ምን ሆነሃል? የከፋ ነገር አለ? ሁሌም ሊሰማ ዝግጁ ነኝ፣ ሁሌም ከጎን ነኝ፣ ላዳምጥህ እፈልጋለሁ፣ የሆንከውን ነገር ንገረኝ እያልሽ ስሜቱን ሲደብረው፣ ሲከፋው፣ ደስ ሲለው አዳምጪለት። አዳማጭ ሴት በጣም ይወዳል። አራተኛ፣ አድናቆት። ሴት ልጅ ብቻ አይደለችም አድናቆት የምትወደው። ቆንጆ መባል፣ ጎበዝ ነሽ መባል፣ ውበትሽ፣ ቁመናሽ ያምራል መባል የምትወደው ሴት ልጅ ብቻ አይደለችም፣ ወንዶችም ይወዳሉ። አድንቂው። በውበቱ፣ በስራው፣ ስራ ላይ ጎበዝ እንደሆነ በመናገር በእያንዳንዱ ነገር ማድነቅ ትችላለሽ። ከማንም ወንድ ጋር የማይስተካከል ጀግናና ወንዳ ወንድ የሆነ ወንድ እንደሆነ ደጋግመሽ ንገሪ። በስራው እንዲኮራ፣ በውበቱ ደግሞ ምቾት እንዲሰማው፣ በራስ መተማመን እንዲኖረው አድርጊ። ብዙ ጊዜ ወንዶች በሚወዱትና ቦታ በሚሰጡት በምታፈቅራቸው ሴቶች ጎበዝ፣ ጀግና፣ ቆንጆ መሆናቸው ሲነገራቸው፣ ስራቸው ላይ ብርቱ እንደሆኑ ሲነገራቸው ስኬታማ የመሆን እድላቸው በጣም ከፍተኛ ነው። ስለዚህ አድናቆትና በሚሰራው ነገር ማበረታታት ይልመድብሽ ሁሌም ቢሆን። አምስተኛ፣ በፍቅር ግንኙነት ውስጥ ንቁ ተሳትፎ ያላት ሴት። ሁሌ እሱ የሚደውል ከሆነ ያስጠላል። ሁሌ እሱ እንገናኝ የሚል ከሆነ ይሰለቸዋል፣ ይደብረዋል፣ ደስ አይለውም። ነገር ግን አንቺም የምትደውይ ከሆነ፣ አንቺም እንገናኝ የምትይ ከሆነ፣ ከአንቺም በኩል የሚመጣ ነገር ካለ ወንድ ልጅ በጣም ነው ደስ የሚለው። ገባሽ? በዛ የፍቅር ግንኙነት ደስተኛ ይሆናል። በቻለው አቅም ዋጋ ለመክፈል ዝግጁ ይሆናል። እንደምትፈልጊው ማሳየት አለብሽ። ስልክ በመደወል እንገናኝ በማለት ደጋግመሽ እንደምትፈልጊው በመናገር አየሽ፣ ከሁለቱም ወገን እንደሆነ ሲያቅ ይሄ ፍቅር በደንብ ጠንካራና እውነተኛ አፍቃሪ ይሆናል። በቻለው አቅም ሁሉም ነገር እኩል ይሆን። ካንቺ ማንግል ስሜትሽን መናገር ይምጣ። አፈቅርሃለሁ ማለት እሱ አፈቅርሻለሁ እስኪል አለመጠበቅ። ያ ትክክለኛ ወንድ ልጅ ከሚወዳቸው ነገሮች መካከል አንደኛው ነው። ነገር ግን እንዲያርጊ እንዲሁኝ ብለው አይናገሩም። አብዛኛውን ጊዜ ካንቺም በኩል ፍቅርሽን የምታሳይበትን መንገድ ምረጭ። አንቺም ደውይ፣ እንገናኝ በይው። እንደምትፈልጊው ደጋግመሽ ንገሪው። ያ ይበልጡኑ ደስተኛ እንዲሆን ያደርገዋል። ስድስተኛ፣ ኃላፊነት የሚሰማት ሴት፣ የድርሻዋን የምትወጣ፣ በምንም ነገር ላይ አለው የምትል፣ የሆነ ችግር ውስጥ ከገባ ከጎን ነኝ አይዞ በርታ የምትል፣ የሆነ ነገር ሲፈጠርበትና ሲያዝን አትዘን እናልፏለን የምትል፣ የምታበረታው ሴት። ይሄም ያልፋል፣ ጀግና፣ በርታልኝ፣ እናልፏለን፣ እኔ ምን ላግዝ፣ በየትኛው በኩል ልርዳ፣ ከኔ የሚጠበቀው ምንድነው፣ እኔ ምን ልሁንልህ እያለች ይበልጡኑ ጉልበት የምትሆነው ሴት፣ በነገሮች ሁሉ ለማገዝ ወደኋላ ማትል፣ ሁሌም ከጎኑ እንዳለች ደጋግማ የምትነግረው ሴት። እቺ ሴት እሱ ጋር ትልቅ ዋጋ ይኖራታል። ከምንም ነገር በላይ ፍቅርም ቦታም ጊዜ የሚሰጣታል። ሁሌም ቢሆን በደከመው ጊዜ አለው በዩ። ሁሌም ቢሆን በስራው እንዲጠነክር ከጎኑ እንደሆንሽ ደጋግመሽ ንገሪው። ያለ ወንድ ልጅ ደስታን ከሚፈጥሩ ነገሮች መካከል አንደኛውና ወሳኙ ነው። ሰባተኛ፣ ማመስገን መቻል አለብሽ።
እራት ሲጋብዝሽ፣ የሆነ ነገር ሲያደርግልሽ፣ ልብስ ሲገዛልሽ፣ ይብዛም ይነስም የሆነ ነገር ሲያደርግ አመስግኘው። የራስ ሰው እኮ አይመሰገንም ብለሽ እንዳትጠይቅ። እመኚ፣ ምስጋና ትልቅ ዋጋ አለው። ላንቺ በሚያደርገው ነገር ደስተኛ እንዲሆንና ሁሌም ቢሆን ላንቺ ጊዜ መስጠትም አንቺን ማውራትም እያንዳንዱ ነገር ሲያደርግ በደስታ እንዲያደርግ ነው የሚያግዘው። ስለዚህ አመስግኘው። ጊዜ ስለሰጠኝ አመሰግናለሁ፣ ፍቅረኛዬ ስለሆንክ አመሰግናለሁ፣ ስለወደድከኝ ታማኝ ስለምትሆንልኝ አመሰግናለሁ፣ ይህን ስላረክልኝ አመሰግናለሁ፣ አፈቅርሃለሁ እያልሽ በዛ መልኩ ምስጋናሽንም ስሜትሽንም ንገሪው። ያለ ወንድ ልጅ ትልቅ ዋጋ አለው። በእውነተኛ ፍቅር እንደሚፈቀር እንዲሰማውና ለዛ የፍቅር ግንኙነት በቻለው አቅም እንዲጠነክርና እንዲበረታ ያደርገዋል። ስለዚህ ላንቺ በሚያደርጋቸው ነገሮች ላይ ምስጋናሽን ሁሌ አቅርቢለት፣ አመስግኙ። 8ኛ አትጠራጠሪው፣ በሙሉ ልብሽ መኘው። የሆነ ነገር ካደረገ ወይንም ያልተዋጠልሽ ነገር ካለ ፊት ለፊት ጠይቂው። ይሄ እንዴት ነው? እንደዚህ ነው፣ እኔ ጥሩ ስሜት የተሰማኝ አይደለም፣ ይሄ እንዴት ነው? እስቲ አስረዳኝ። እቺ ሴት ማናት? የሆነ ያልገባሽ ነገር ካለ በጥርጣሬ ሳይሆን ለመረዳት እንደጠየቀ ሰው ሆነሽ ጠይቂው እንጂ ይሄ ጥርጣሬ ውስጥሽ ይብዛም ይነስም አይገኝ። ፍቅር ያለ እምነት ምንም ነው። ስለዚህ በሙሉ ልብሽ እመኚው የሚናገረውን ነገር። የሰው ወሬም ሰምተሽ ከሆነ መተሽ ከሷ አንደበት አረጋግጪ። ይሄ እንዴት ነው? እንዴት እንዲህ ሊፈጠር ቻለ? ይሄ እውነት ነው ወይ ብለሽ ጠይቂው እንጂ አትጠራጠሪው። ፍቅር ያለ እምነት ባዶ ነው። የፍቅር መሰረቱ እምነትና እምነት ብቻ ነው። ስለዚህ በሙሉ ልብሽ እመኚው። ያለ ወንድ ልጅ በጣም ትልቅ ዋጋ አለው። 9ኛና ትልቁ ነገር፣ ይሄን በደንብ አዳምጪኝ። ቤተሰቡን አክብሪለት። የሚወዳቸውን ሰዎችን አክብሪለት። ለምሳሌ አጎቱ ሊሆን ይችላል፣ አባቱ፣ እናቱ፣ እህቶቹ፣ ወንድሞቹ፣ የልብ ጓደኛው፣ የሚወዳቸውን ሰዎችን ውደጅለት፣ አክብሪለት። ያ ከምንም ነገር በላይ ትልቅ ደስታ ይሰጠዋል። ከምንም ነገር በላይ እንዲወድሽና እንዲያከብርሽ ያደርጋል። በዙሪያው ያሉትን ሰዎችን ስታከብሪ እሱንም እያከበርሽው እንደሆነ ይረዳል። ለሱም ትልቅ ቦታ እንዳለሽ ይገባዋል። ገባሽ? የሚወዳቸውን ሰዎችን ውደጅለት፣ አክብሪለት። 10ኛ ሴታ ሴት ሁኚ። ጎበዝ ወንድን ለመግለጽ ስንፈልግ ይሄማ ወንዳ ወንድ ነው እንላለን አይደለ? ትሁትና ጀግና ሴትንም ለመግለጽ ስንሞክር እቺማ ሴታ ሴት ነች እንላለን። ስለዚህ ሴታ ሴት ሁኚ። ያ ማለት ምን ማለት መሰለሽ? ክብርሽን ጠብቂ፣ አለባበስሽን አስተካኪ፣ የተገላለጠ ልብስ አትልበሽ። የሚወዳትን አነስ ሴት ሁኚ። እንዲህ አይነት አለባበስ ወዳለው ካለ ያንን አለባበስ ልበሽ። ክብሯን የማያስነካ አለባበስ፣ ለወደፊት ለሚስትነት እንድትታሰብ የሚያደርግሽን አለባበስ። በየትኛውም መንገድ ሴትነትሽን ዝቅ አታርጊ። በሴትነትሽ አትቀልጂ። በምንም አይነት ንግግር ውስጥ የትኛውም ወንድ ሴትነትሽን ሲደፍር ቆመሽ የማታይ፣ ለሴትነትሽ የምትቆረቆሪ፣ በሴትነትሽ የምትኮሪ ሴታ ሴት ሁኚ። ሁሉም ወንድ እንደዚህ ቻለ ሴት በጣም ይወዳል፣ ይፈልጋል። ሴታ ሴት ሁኚ። እነዚህ 10 ነገሮች ወንድ ልጅ በጣም የሚወዳቸው፣ ከሴት ልጅ የሚፈልጋቸው፣ ብሎም ከፍቅረኛው በጣም የሚጠባበቃቸው ነገሮች ናቸው። እነዚህ ነገሮችን በማድረግ ከፍቅረኛሽ ጋር መጀመሪያ ላይ እንደነገርኩሽ የጠበቀና ጠንካራ የፍቅር ግንኙነት እንዲኖራችሁ ማድረግ ትችላለሽ። እነዚህ ነገሮችን ነግሮሽ አያውቅም፣ እርግጠኛ ነኝ። ነግሮሽም ከሆነ እባክሽ እነዚህ ነገሮችን በማድረግ ስሜቱን ለመጠበቅ ሞክሪ። ሰብስክራይብ በማድረግ ይህንን ዩቲዩብ ማገዝ ትችላላችሁ። በዚህ አጋጣሚ የማማከር አገልግሎት ከፈለጋችሁ በዚህ ዩዘርኔም ወይንም ደግሞ ኮመንት ላይ ባለው ስልክ ቁጥር ቴሌግራም ላይ ኮንታክት አድርጉኝ። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁ። እወዳችኋለሁ።